ሁሌም እንምላችሁ መቤቴን ስሰማው ራሱ ይደንቀኛል እኔ ደግሜም ሳነበውም ጭምር አቡነ ኪሮስ ምን አሉት ከዚህ ለክርስቶስ ሲል መከራ ከተቀበለው ሰውነቴ በላይ የት ልትወስደኝ ትችላለህ በጣም እኮ የሚደንቅ ነገር ነው ለእግዚአብሔር ዋጋ የከፈለ ሰውነት ለካ ልንገባበት ከታጨንበት ቦታም ንጽጽር ላይ ሊቀርብ የሚችል ነገር አለው ማለት ነው የተሻለ ቦታ ይተወስደኛል እና ቅዱስ ገብርኤል ደንቆት ወደ ተላከበት ወደ አምላኩ ሄዶ ተናገረ አልመጣም እያለ ነው አልመጣም እያለ ነው ና ስለው አልመጣም ይሄ ሰውነቴ ስለ ክርስቶስ ሲል ዋጋ ከፍሏል ገነቱ ይሄ ነው አለ አይሆንም ከገነት እጽዋት መካከል አንዱን ቀጥፋ አሸትተዋል እና አቡነ ኪሮስ ወደ እግዚአብሔር የሄዱት ጣዕመ መንግስተ ሰማያትን ሊያስታውሳቸው የሚችል የገነት እጽዋትን ሽታ ሲያሸቱ ከጣዕሙ ብዛት የተነሳ ሳያውቁት ነፍስ ከስጋቸው ተለየባቸው አየ ለክርስቶስ ብለህ የከፈልከው ዋጋ ማህተም ጠባሳ ያለበት ሰውነት በጣም ክብር አለው ማለት ነው ዛሬ ቅድስት አርሴማን እኮ የምናከብራት ስለ ክርስቶስ ብላ የከፈለችው ዋጋ ጠባሳ አለ የሚታይ ማለት ነው ዋጋ ከፍላትለታለች በደንብ አርጋ ንጽህናዋን ጠብቃለታለች ድንግልናዋን አሳልፋ አልሰጥም ብላ ተጋድላለታለች ከቅድነ ቅድስት አጋታ ከነ ቅዱስ ጎርጎሪዮስ አብረዋት ማህበራት ከሆኑትም ጭምር ህይወቷን ሰጥታለታለች ይሄ ብቻ አይደለም ከቅድስት አርሴማ እንደ መልካም መሬትነቷ 30 60 ብቻ ሳይሆን 100 ፍሬ ተገኝቶባታል እስኪ 100 በሉ 30 ማለት የቅርብ ቤተሰብ ነው 60 ማለት አብሮ ካጠገብ ሊገኝ የሚችል 100 ፍጹም የሆነ በረከት ማለት የማያምን ሰው ነው ቅድስት አርሴማ እንኳን በሷ የጽድቅ ሥራ አብረዋት ያሉትን ወይ በቅርብ ርቀት ዜና ገድሏን የሰሟትን ብቻ ሳይሆን ታውቃላችሁ ያሰቃያትን ድርጣድስን ራሱ ቆሰማት እንዲሆን አድርገዋለች ድርጣድስን የገደላትን ያሰቃያትን ያስጨነቃትን ከሱ 100 ፍሬ እንዲገኝበት ምክንያት ሆናለች ክርስቶስ ዋጋ የከፈለለት ሰውነት መልካም መሬት እርሻ ሆኖ ፍሬ የሚለቀምበት ማለት ይሄ ነው እውነቴን እንደምላችሁ ክርስቲያኖች በዘመነ ጽጌ የእመቤታችንን ማህሌት ስንቆም ካህናተ ቤተክርስቲያን ይዘውት የሚያሸበሽቡበትን እንቡጥ ሆኖ የሚፈካውን ያንን ጽጌረዳ ስትመለከቱት ያ ጽጌረዳ ደርሶ ተቀጥፎ ለማህሌት መስዋዕት ለመሆን ደርሷል እኛ መቼ ነው ለእግዚአብሔር ተቀጥፈን መልካም መዓዛ ሽታ ያለው ፍሬ ሆነን የምንቀርብለት እንዲሁ ዝም ብለን እየኖርን እንዲሁ ዝም ብለን እየወጣን እየተመላለስን በጣም ነው የሚያሳዝነው ሞልቶ ታርፎ የሰራነውን ጽድቅ የጨረስን እኮ ነው የሚመስለው አኗኗራችን በጣም ነው የምንገርመው በቃ ጽድቁን ጨርሰን መልካም የሆነውን ገድል ተጋልደን ይሄም ደግሞ እኮ አይደለም አክሊል እንደሚጠብቀን ነው አርፈን እጅግራችንን እናጣፈን ቁጭ ያልነው እንዴት ነው ጎበዝ በጣም እኮ ክፉ ነው ይሄ መች ጨረስን መች ሮጥን መች ስለ ክርስቶስ ብለን ዋጋ የከፈልንለት ነገር አለ እኛ ስለ ክርስቶስ ሰማዕት ለመሆን ምኞት ብቻ ያደርሳችሁን ክርስቲያኖች ስለ እግዚአብሔር እሞትለታለሁ የሚል ንግግር ምኞት ብቻ ሰማዕት አያስኮን እውነት ለመናገር ሰማዕት መሆን መጀመሪያ የሚጀምረው እየሰማችሁ ነው ስለ እግዚአብሔር ብሎ ለመሞት መጨረሻው ስለ እግዚአብሔር ብሎ ለመሞት ግን የመጀመሪያው መንገድ ከኃጢአት መላቀቅ ኃጢአትን ስለ እግዚአብሔር ስትል ካልተውክለት እንዴት ለእግዚአብሔር ብለህ አንገትህን ትሰጥለታለህ ኃጢአትን ለአምላክህ ብለህ ካልተውክለት እንዴት ለእግዚአብሔር ብለህ ህይወትን ትሰጥለታለህ የመጀመሪያ የሰማዕታት ተጋድሏቸው የነበረው ከእግዚአብሔር ሊያርቃቸው የሚችለውን ነገር በሙሉ ቆርጦ መጣል ተመሳሳይ ነው ተመልከቱት የዘራውን ዘር አንዱን በአስፋልት ላይ ዘራው ደረቅ በሆነ መሬት አዋፈ ሰማይ መጥተው ምን አደረጉት እየሰማችሁ ነው ወሰዱት አይደል እንዴ አንስተው በሙሉ ወሰዱት ሁለተኛውንም እንደዚሁ ያልተመቸ መሬት ነበር ሶስተኛውም እንዲሁ መልካም በሆነ መሬት ላይ ተዘራው ግን ፍሬ ተገኘበት አኗኗራችን አካሄዳችን አገባባችን አወጣጣችን ተስፋ እንደምናደርገው ሆነ አለበት ከጥቂት አመታት በፊት እጂው ደብር እንደ ቤተክርስቲያን ሆና ስትተከል ዋጋ የከፈሉ ሰዎች ነበሩ እውነቴን እኮ ነው የምላችሁ ዋጋ የከፈሉ ሰዎች ነበሩ ዛሬም ድረስ ስማቸውን ጠርተን በጣም ምንደነቅባቸው እንዲሁ ዝም ብለህ ጧት ተነስተህ እኮ ሰማዕት አትሆን እንዲሁ ዝም ብለህ ማለዳ ተነስተህ መሆን ስለፈለክ አትሆንም አንሆንም ሲጀመር ሰማዕታትን ራሱ ዝም ብለው ከሚሞቱት ሰዎች ምን እንደሚለያቸው አሁን ለምሳሌ አንድ ሰው ታውቃላችሁ አይደለ በበሽታ ታሞ ይሞታል ካንሰር ይዞት ጉንፋን ይዞት ባጭ ስብራት ወዘተ ተርፈ ይዞት በዚህ ምክንያት የሞተ ሰውና ስለ እግዚአብሔር ብሎ የሞተ ሰው ምንድነው ልዩነቱ እነዛ ሰዎች በበሽታ ሞቱ ብለን የምንናገረው
ሰማዕታትን ግን በሽታ ሳይሆን የገደላቸው ስለ ክርስቶስ ፍቅር ሲሉ ሞቱ ነው የምንለው። አብዛኞቻችን እኮ የኃጢአት በሽታ የገደለን ሰዎች እንበዛለን። ስለ ክርስቶስ ፍቅር ብለን ተንበርክከን ራሳችንን የሰጠነው ካለ መኖር ይልቅ ይሄን ጠንቅቀን ማወቅ አለብን። ክርስቲያኖች እባካችሁ እያንዳንዱ ስለ እግዚአብሔር ብለን የምንከፍላት ጥቂቷም ይሁን ትንሿ ነገር እግዚአብሔርን ታስደስተዋለች። ብርቱ የሆነ ተዋጊ እግዚአብሔርን ይፈልጋል። ከኃጢአት ጋር እስከ ደም ጠብታ እንድንታገል ተነግሮናል። እና የሰማዕታትን የጻድቃንን የደናግላንን ክብረ በዓላቸውን አስበን ስንገኝ እውነቴን እንደምላችሁ ክርስቲያኖች በረከታቸውን ከመለመን ከመናፈቅ ባለፈ እነሱን መስለን ለመታየት መሞከር አለብን። ክርስቲያን ብቻ ናት ታውቃላችሁ እውነተኛ ጻድቃንን የምትወልድ ቤተክርስቲያን ብቻና ብቻ። ጥሩ ሰው አይደለም ቤተክርስቲያን የምትወልድ። እስኪ ቤተክርስቲያን በሉ እንጂ ቤተክርስቲያን የምትወልደው ጥሩ ሰው ሳይሆን ቅዱሳንን። ጥሩ ሰውና ቅዱሳን ይለያያል። በነገራችን በጣም ሰፊ ልዩነት ነው ያለው። ቤተክርስቲያን እስካሁን ድረስ የምትወልደው ጥሩ ሰዎችን ብቻ አይደለም፣ ሰማዕታትን ቅዱሳንን የምትወልደው። እና እውነት ለመናገር ቤተክርስቲያን ወልዳናለች ብለን ለመናገር እናታችን ናት ብለንም ለመመስከርም ጭምር ሊታይብን የሚገባ የሆነ ነገር መሆን አለበት። አኗኗራችን እንደዛ ነው መሆን ያለበት። እኛን አይተው እኛን ተመልክተው ሊያስታውሱት የሚገባ ነገር አለ። ድርጣድስ እኮ የቅድስት አርሴማን ውበቷን ሲያየው የሚማረከው እውነት በስጋዊ ውበቷ ብቻ ይመስላችኋል? ድርጣድስ አይቷት እኮ ሰውነቱን፣ አይኑን፣ ሐሳቡን ሁሉ ከሷ መንቀል የሚከብደው የስጋዊ የሆነ ውበት ስላላት ሳይሆን የእግዚአብሔር ፍቅርና ረድኤት ስለፈሰሰባት። እውነት እኛን አይተው በእግዚአብሔር ፍቅር የሚማረክ ሰው አለ? እኛን አይቶ በእግዚአብሔር ፍቅር የሚቃጠል ሰው አለ? እኛን አይቶ እግዚአብሔርን አየው ብሎ የሚያመሰግን ሰው አለ? አንድ ሊቅ ምን ይላል መሰላችሁ? ክርስቲያን መኖር ያለበት የተጻፉት ወንጌላት ባይኖሩ መልሶ ለመጻፍ በሚያስችል ቅድስና ነው። አሁን አያርገው እንጂ ሊቃውንተ ቤተክርስቲያን በቃላቸው ሸምድደው በአይምሯቸው ጓዳ ይዘውት ነው እንጂ ወንጌላቱ በቃል ባይያዙ የተጻፉት ወንጌላት አያርገውና ጠፉ ቢባል ማን መልሶ ይጽፈዋል? እንዴትስ መልሰን ልንጽፈው እንችላለን ብትሉ ደጋግ የሆኑ ክርስቲያኖችን በማየት አኗኗራችን እንደዛ ነው መሆን መቻል ያለበት። ትላንትና ስም አጠራራቸው የጠፉ ብዙ ጨካኞች አሉ፣ ስማቸው ተረስቷል። ዛሬ ግን ስለ እግዚአብሔር ዋጋ የከፈሉ ግን ዘመንም አይረሳቸው። ዓለም እንድታስታውሳችሁ የምትፈልጉ ከሆነ ለእግዚአብሔር ብላችሁ ሙቱለት። ስለ እግዚአብሔር የሞቱት ዓለም አልረሳቸውም። ስለ እግዚአብሔር የኖሩት ዓለም እያስታወሳቸው ይኖራል። እኛች ዓለም እንድታስታውሰን እኮ ያልደከምነው የማንደክመውም የለም። እስካሁን ደማቅ ታሪክ ጽፈን እንለፍ። አረ በስመ አብ ወወልድ ወመንፈስ ቅዱስ በጣም እኮ ነው የምንደንቀኝ። ታሪክ ስለተጻፈ ብቻ የማይዘነጋ አይደለም። ታሪክ እውነትም ሲኖር ክርስትና እውነትም ሲኖር የተሰበከው ወንጌል እኛ ላይ ታይቶ እነሱ ናቸው የሚነበቡት ሲባል የዛን ጊዜ ላይ ማንንም አይረሳል። እውነት እግዚአብሔር አምላክ የማይረሳ ሕይወትን በፊቱ እንዲሰጠን ቅዱስ ፈቃዱ ይሁንልን።